እሺ ሰላም እንዴት ናችሁ? ዛሬ ዋትስ ከረንሲ ፔር የሚለውን አጠር አድርገን እናያለን። ከረንሲ ፔር ማለት ሁለት ከረንሲዎች ኮምባይንድ ሆነው እኛ በፎሬክስ ማርኬት ላይ ትሬድ የምናደርጋቸው ማለት ነው። ከረንሲ ፔሮችን ትሬድ በምናደርግበት ሰዓት ሁለት ከረንሲዎች ይኖራሉ። አዘሴም ታይም አንዱን ገዝተን አንዱን እንሸጣለን ማለት ነው። አንድ ከረንሲ ፔር ሁለት አይነት ሳይድ አለው። የመጀመሪያው ቤዝ ከረንሲ ሲባል በመቀጠል ከጎኑ የሚቀመጠው ደግሞ ሰከንድ ከረንሲ ይባላል። ከፊት ያለው ወይንም ቤዝ ከረንሲ የሚባለው የሚያሳየን እኛ የምንገዛውን ወይንም ደግሞ የምንሸጠውን ከረንሲ ፔር ነው። ሰከንድ ከረንሲ የምንለው ደግሞ የሚያሳየን የቤዝ ከረንሲውን ፕራይስ ነው። ለምሳሌ ዩሮ ዩኤስዲን ብናይ አንድ ዩሮ ከ150 ዩኤስዲ ጋር እኩል ነው ተብሎ ይቀመጣል። የመጀመሪያው ዩሮ ነው የምንገዛው የምንሸጠው የሚለውን ያሳየናል። በመቀጠል ደግሞ የሚያስቀምጥልን የዩሮን ዋጋ በዩኤስዲ ነው ማለት ነው። ስለዚህ እኛ ዩሮ ዩኤስዲን ትሬድ ስናደርግ ዩሮ ይጨምራል ብለን ስናስብ ባይ እንላለን፣ ዩሮ ይቀንሳል የሚል ግምት ደግሞ ሲኖረን ሴል እንላለን ማለት ነው። የከረንሲ ፔሮች ጥቅም በፎሬክስ ትሬዲንግ ላይ ያው እንግዲህ በፎሬክስ ትሬዲንግ አንድን ከረንሲ ብቻውን ትሬድ ማድረግ አንችልም፣ ፔር መሆን አለባቸው እና የሁለቱን ከረንሲዎች ኮምፔር እያደረግን የአንደኛው ከረንሲ ፔር ቫሊዩ ከአንደኛው ይጨምራል ይቀንሳል እያለን ነው ትሬድ ልናደርግ የምንችለው። ያው በዚህኛው ቪዲዮ በከረንሲ ፔር ላይ ሁለት አይነት ሳይድ እንዳለ አይተናል፣ ሜጀር እና ሰከንድ ከረንሲ የሚለውን ማለት ነው። አሁን ደግሞ ታይፕስ ኦፍ ከረንሲ ፔሮች የሚሉን እናያለን። ያው ከረንሲ ፔሮች ሶስት አይነት ታይፕ ሲኖራቸው ሜጀር ከረንሲ፣ ማይነር ከረንሲ እና ኤግዞቲክ ከረንሲ ተብሎ በሶስት ቦታ ላይ ይቀመጣሉ። ሜጀር ከረንሲ የሚባሉት ሞስት ትሬድድ በብዛት ትሬድ የሚደረጉና ስቴብል የሆኑ ከረንሲ ፔሮች ናቸው። ለምሳሌ ዩሮ ዩኤስዲ፣ ጂቢፒ ዩኤስዲ፣ ዩኤስዲ ከጃፓን የን ጋር እና ሌሎችም አሉ። ሜጀር ከረንሲ የሚባሉ ስቴብል የሆነ ዋጋቸው በጣም ማይዋዥቅ እና በብዙ ትሬደሮች ደግሞ ትሬድ የሚደረጉት ሜጀር የሚባሉ ከረንሲ ፔሮች ናቸው። በመቀጠል ማይነር ከረንሲ ፔሮች የሚባሉት ከዩኤስዲ ውጭ ያሉ ከረንሲ ፔሮች ናቸው። ለምሳሌ ጂቢፒ ከዩሮ ጋር፣ ዩሮ ከጃፓን የን ጋር፣ ጂቢፒ ከጃፓን የን ጋር ኮምፔር እየሆኑ በከረንሲ ፔር መልኩ ሲቀመጡ እነዚህን ደግሞ ማይነር ከረንሲ ፔር እንላቸዋለን። ሶስተኛው ኤግዞቲክ ከረንሲ ፔር የምንላቸው ዲቨሎፒንግ እያደጉ ያሉ ወይም በዝቅተኛ ደረጃ ላይ ያሉ ሀገሮች ከረንሲ ከዩኤስዲ ጋር በመሆን ለምሳሌ ዩኤስዲ ከቱርክ ገንዘብ ጋር ከረንሲ ፔር ሆኖ ስናገኘው ይሄን ደግሞ በኤግዞቲክ ከረንሲ ፔር ታይፕ ውስጥ ይመደባል። እሺ ዛሬ ስለ ከረንሲ ፔር ግልጽ በሆነ አማርኛ ሲምፕል በሆነ ምሳሌዎች አይተናል ብዬ አስባለሁ። በቀጣይ ደግሞ ስለ ፒፕሶች፣ ስለ ሌቨሬጅ፣ ስለ ስፕሪድ ደግሞ አጠር ያሉ ቪዲዮዎች እናያለን። ቴንክ ዩ